ወጪ መቀነስ እንዳለበት በስትራቴጂ የሚመከር ኢኮኖሚ ነው። ስለዚህ የውጪ ምክንያቶችን ክሬት ካረግሽ እሱ ኢኮኖሚካሊ አስቸጋሪ ሊሆን ይችላል። ፖለቲካሊም ደግሞ ሌሎች ምክንያቶች ደግሞ ሊኖሩ ይችላሉ። ለምሳሌ አሁን የሚነሳው ሲናሪዮ በወደብ ጉዳይ ከሆነ ጦርነቱ ገበያ ላይ ተብሎ የሚታሰቡ ሲናሪዮ እሱ ከሆነ አሁን የምትጠቀምበት ወደብ ላይ ራሱ የዋጋ ልዩነት የመደራደር አቅም ላይ ተጽዕኖ ሊፈጥርብሽ ይችላል። በሌላ በኩል ከዓለም አቀፉ የገንዘብ ድርጅት IMF ጋር ስምምነት ላይ ተደርሶ የተገባበትን የኢኮኖሚ ማሻሻያ ፕሮግራምም ወደ ኋላ የሚጎትተው እንደሚሆን ጠቅሰው ለዚህም IMF ራሱ ቀደም ሲል በሀገር ውስጥ ያሉ ግጭቶች ራሳቸው የኢኮኖሚ ማሻሻያው ላይ ተጽዕኖ እንደሚያሳድሩ በሪፖርቱ ማስጠንቀቂያ መስጠቱንም ያስታውሳሉ። አሁን ኢትዮጵያ ባለችበት ኮንቴክስት ደግሞ ኢኮኖሚው የመጨረሻ ደረጃ ሪፎርም ላይ ስላለ ሪፎርሙን ወደ ኋላም ሊመልስብሽ ደግሞ ይችላል። ሪፎርም ላይ ነው ያለው ኢኮኖሚው። በዚህ ሪፎርም ወቅት ኤክስፓንሽን ታይሙ ነው። ስለዚህ አንድ ዓመት ከጨረስ ባለ ሁለተኛ ዓመት ጀምሯል። በሁለተኛ ዓመቱ በፍጥነት እድገት የሚጠበቅበት ወቅት ነው። ዋጋ ንረትን መቀነስ፣ ኤክስፖርት አቅሙን የማሳደግ፣ የውጭ ቀጥተኛ ኢንቨስትመንቱን አቅም የማሳደግ፣ ኢምፖርት ሰብስቲትዩት ማድረግ የሚችልበትን አቅም የማሳደግ፣ ፋይናንስ ሴክተሩ ላይ ያሉ የውጭ ተሳትፎችን በማስገባት ወደ ፕራይቬታይዜሽን ከፍተኛ ሂደት የሚጠበቅበት ታይም ነው። ይሄ ሪፎርም ደግሞ ለብቻሽ የምታደርጊው ሪፎርም አይደለም። እና IMF ጋር ከዓለም አቀፍ ተቋማቶች ጋር አብረሽ እያደረግሽ ያለሽው ሪፎርም ነው። የእነሱ ድጋፍ የእነሱ ሽግሽግ እየተጠየቀበት ያለ እኮ ሪፎርም ነው። ሪፎርሙ እንዲሳካ የሚያስፈልግ ከሆነ ይሄ በሙሉ እየተጠየቀ ነው። በፌዝ ነው እየተንቀሳቀሽ ያለሽው። ሪፎርም ላይ ያለ እንደዚህ ግጭቶች ውስጥ በአጋጣሚ የምትገቢ ከሆነ ሪፎርሜሽን ወደኋላ የመመለስ አይነት ባህሪ ይኖረዋል። የIMFም ሪፖርት የምትመለከች ከሆነ የሰላም ሁኔታን በአግባቡ ካልፈታችሁ በስተቀር የሪፎርም ሞመንተሙን ሊመልስባችሁ ይችላል የሚል ሪፖርት ከዚህ ቀደም እንደ ስጋት ያወጣሉ። ስለዚህ ምን ይላል? እንደ ባድ ሲናሪዮ ግጭቶች እንዳይኖሩ ማድረግ አለባችሁ የሚል ምክር ሀሳብ ያወጣል። የተጀመረው የኢኮኖሚ ማሻሻያ ፕሮግራም አንዱ ዓላማ የውጭ ቀጥተኛ ኢንቨስትመንትን ማሳደግ ነው። ይሁንና በተለያዩ አካባቢዎች ከሚታየው የሰላም መደፍረስ ያለፈ ሌላም የጦርነት አዝማሚያ የሚታይ ከሆነ የውጭ ባለመዋለ ንዋዮችን የመሳብ ዕድልን የሚዘጋ እንደሆነም የምጣኔ ሀብት ባለሙያው አብራርተዋል። ምክንያቱም አንድ የውጭ ባለሀብት ከሚመለከታቸው አንድ መሰረታዊ ነጥቦች መካከል እዛ ሀገር ሴፍ ነው ወይ፣ መስራት እችላለሁ ወይ፣ ማምረት እችላለሁ ወይ የሚለውን ጥያቄ ማምጣቱ አይቀርም። ስለ ጦርነት ውስጥ ኮሽ ዋስትና ሰጭም ማለት እኮ ነው። አንድ ጥግ ላይ ነው ያለው ግጭቱ። ስለዚህ ምናምን ልትያትችም በቃ ሴፍ መሆኑን ማየት ይፈልጋል። ምክንያቱም ሌላ ሴፍ የሆነ ጎረቤት ሀገር ስላለለት እዛ ሄዶ ኢንቨስት ሊያደርግ ነው የሚመርጠው። የሀገር አጠቃላይ ኢኮኖሚ በጦርነትም ውስጥ እንደሚያድግ የጠቀሱት አቶ ዋሲሁን ይህ ግን ከፍተኛ የመንግስትን ወጪ የሚጠይቅ ይህም የህብረተሰቡን የኑሮ ሸክም የሚያቀሉ ምርትና ምርታማነትንም የሚያሳድጉ ጉዳዮች ላይ ሳይሆን ለጦርነቱ የሚያስፈልጉ ወጪዎችን በማብዛት አጠቃላይ የሚገላበጠውን ገንዘብ ከፍ ስለሚያደርገው የሚከሰት ነው ሲሉም አብራርተዋል። ጦርነት ከዓለም ገበያ በውጭ ምንዛሬ የሚገዙ ግብአቶችንም እንደሚፈልግ ጠቅሰው ከሌለው ላይ እያብቃቃ የሚጠቀምን የውጭ ምንዛሬ ክምችት ይበልጥ አመናምነው አስፈላጊ ሀገራዊ ሸቀጦችን ለመግዛትም የማንችልበት ደረጃ ላይ ሊያደርሰን እንደሚችልም የምጣኔ ሀብት ጉዳዮች ተንታኝ የሆኑት አቶ ዋሲሁን ስጋታቸውን ተናግረዋል። ከዚህም ባለፈ ገንዘብ ከሀገር እንዲሸሽ የብር የመግዛት አቅምም የበለጠ እንዲዳከም ያደርጋል ሲሉ ይህን ነግረውናል። ሌላው የፐርሰፕሽን ጉዳይ ነው። ግጭቱ ይኖራል ማለትና አንድ ሁለተኛ ደግሞ ግጭቱ ውስጥ መግባት የሚፈጥረው የፐርሰፕሽን ጉዳይ አለ። ግጭት ካለ ኢንሴኪዩሪቲ እንዲሰማው ያደርጋል ባለሀብቱ፣ ህዝብም ማለት እሱ ምን ያደርጋል? ምንዛሬሽንም እያዳከምብሽ ይመጣል። ምክንያቱም ሴቭ ወደሚባለው ነገ ተነገ ወዲያ የብር አቅም ይዳከማል የሚለው ሀሳብ መምጣቱ አይቀርም። ነገ ተነገ ወዲያ ዋጋ ንረት ከፍተኛ ሊሆን ይችላል የሚለው መምጣቱ አይቀርም። ሪዘርቭ አይኖርም የሚለው ፐርሴፕሽን አስተሳሰብ ሊመጣ ስለሚችል ምን ያደርጋል? የገንዘብን የመግዛት አቅም እያዳከምብሽ ሊመጣ ይችላል። ደግሞ ጠቅላላ ኢኮኖሚ ላይ ችግር ነው። ግብጽ ከህዳሴው ግድብ ጋር በተያያዘ የውሃ ደህንነቷን ለማስጠበቅ ሁሉንም አይነት እርምጃ ልትወስድ እንደምትችል በተደጋጋሚ ስትዝት ይሰማል። እንዲህ ያለው ዛቻም በቀጠናው ግጭት ሊፈጠር ይችላል በሚል ስሌት ሶስተኛ ወገኖች በጉዳዩ ላይ ጣልቃ እንዲገቡ በመፈለግ ወይንም በቀጥታ በኃይል ለመፍታት ሀሳብ ኑራትም ሊሆን እንደሚችል ከዚህ ቀደም ለሸገር በጉዳዩ ላይ አስተያየታቸውን የሰጡት ከታላቁ የህዳሴ ግድብ ተደራዳሪዎች መካከል የሆኑት አቶ ፈቅ አህመድ ነጋሽ መናገራቸው ይታወሳል። በሌላ በኩል ከኤርትራ ጋር የሚታየው የቃላት ጦርነትም ሌላ ግጭት ሊከሰት እንደሚችል ግምት ከሚወሰድባቸው ጉዳዮች መካከል ሆኖ በተለያዩ ወገኖች ይነሳል። የኢትዮጵያ መንግስት በበኩሉ የኤርትራን የተለያዩ ትንኮሳዎች በዝምታ የማልፈው ለሰላም ካለኝ ፍላጎት የተነሳ ነው፣ ከማንም ጋር ወደ ጦርነት የመግባት ፍላጎትም የለኝም ሲል ይደመጣል። It's what we share that keeps us together. Remitly, every transfer brings you closer.